ባለቤቴን በከፍተኛ መጠን የደም መርጋት ተብሎ ታሞብኝ ነበር። የኩላሊት ታማሚ ነው፣ እንደዚሁም ደም ግፊት አለበት ተብሎ ያልኩበት ስፍራ የለም። ድንግል ማርያም በሳምንቱ ዓይኔን አበራችልኝ ነው የሚለው ወንድማችን። እግዚአብሔር የተመሰገነ ይሁንልን። ይቺ የምታዩት ብላቴና እስትንፋሷ ተቋረጠ፣ አስም ነው ተብሎ ልጄ ከሞት ተርፋለኝ በአውደ ምሕረቷ ቆሜያለሁ። ክብር ለድንግል ማርያም ይሁን። አመስግኑለት። ታችን ልጄ በተወለደች በ40 ቀኗ ለክትባት ስትሄድ የልብ ክፍታት እንዳለባት ልጄን ተነገራት። እህታችን ባለቤቴን በከፍተኛ መጠን የደም መርጋት ተብሎ ታሞብኝ ነበረ። 14 ዓመት ሙሉ ሕክምና ቦታ ሄዶ ሰርጀሪ ካልተሰራ መዳን አልችልም፣ ሰርጀሪውም ተሰርቶ እንደ ልብ መራመድ አልችልም፣ ነገር ግን ለበሽታው ቅለት ሲባል ሰርጀሪ መሰራት አለበት ተብሎ ተነገረው። ጥቁር አንበሳ ቀጠሮ ይዞ እኔ ድንግል ማርያም እጅ ደብቄ አመጣሁት። እመቤቴ ድንግል ማርያምን ለመንኳት። እንደ ዛሬው ስለ አድነው ሲወጣ የያዘውን ጨርቅ ስለ አድነው ወጣበት ቦታ ላይ አስነክቶ እሱን አሻሸው። ድንግል ማርያም ባለቤቴን በ7 ቀን ፈወሰችልኝ። ክብር ለድንግል ማርያም ይሁን። አመስግኑላት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እቺ እህታችን እዚህ ጋር የምታዩት ሕፃን የኩላሊት ታማሚ ነው፣ እንደዚሁም ደም ግፊት አለበት ተብሎ ያልኩበት ስፍራ የለም። አይኑን አይገልጥም፣ ሽንቱን መሽናት አይችልም። ተጨነቅኩ፣ እናት ነኝ፣ ተንከራተትኩ። በስተመጨረሻ ድንግል ማርያም ደጅ ይዤው መጣው። እመቤቴን ተማጸኛት፣ ይሄው ልጅን ጤነኛ ሆነ አድርጋልኛለች። ክብር ለድንግል ማርያም ይሁን። አመስግኑላት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። የወንድማችን 4 ዓመት ሙሉ በአይምሮ ጭንቀት ሰቃይ ነበረ። ድንግል ማርያም መጥቼ ለመንኋት፣ ከአይምሮ ጭንቀት ድንግል ማርያም ፈወሰችኝ። አመስግኑልኝ ብሏል። አመስግኑለት። ከዚህ በፊት ባለቤቴ በከባድ ህመም በሽታ ትታመምብኝ ነበረ። ከዚህ ስውሯ መጥቼ የእምነትና ቅባ ቅዱስን እየተጠቀመች ደህና ሆና ተመልሳ ስትሄድ የህመም ምንም ነገር የለብሽም ተብላ በድንግል አማላጅነት ደህና ሆናልኛለች። እልል ብላችሁ አመስግኑልኝ። እናታችን ልጄ ነፍሰ ጡር በነበረችበት ሰዓት ጽንሱ የልብ ክፍተት አለበት ተባለ። እንዲወጣም ተነገራት። ነገር ግን እግዚአብሔር ያውቃል ብለን እመቤቴን ተማምነን ሕፃኑ እስከ ልብ ክፍተቱ ተወለደ። ከዚያም በኋላ ሰርጀሪ መሰራት አለበት ሲባል ክርስትና ሳይነሳ ሰርጀሪ አላሰራም ብዬ ክርስትና ከተነሳች በኋላ እመቤቴን ተማጸንኳት፣ ድንግል ማርያምን ለመንኳት፣ ይዣት መጣው። የድንግል ማርያምን እምነቱን ቅባ ቅዱሱን አደረግኩላት። ከዛ በኋላ በድንግል ማርያም አማላጅነት ሰርጀሪውም አልቀረ። የ5 ሰዓት ሰርጀሪ ለ6 ቀን ሳናያት ድንግል ማርያም ሐኪም ሆና ልጄን አዳነችልኝ። ክብር ለድንግል ማርያም ይሁን። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይህ ወንድማችን ታናሽ እህቴ ታማለች ብለው ደወሉብኝ። ነሐሴ ወር ሄጄ ስመለከታት ነሐሴ 10 ሄጄ ስመለከታት ከራሷ ላይ ውሃ ይቀዳል። አይኗ መስራት አቁሞ አይኗ ማየት አይችልም ነበር። በዚህ ጊዜ ድንገት አፌ ላይ ስውሯ ማርያም መጣችልኝ። ድንግል ማርያም የእህቴን ብርሃን ከመለሽልኝ፣ እህቴን ከማርሽልኝ፣ ከደብረ ብርሃን በባዶ እግሬ ደጅሽ መጥቼ መሰክራለሁ ብዬ ባለሁበት ለድንግል ማርያም ተሳልኩ። ክብር ለድንግል ማርያም። በ5ኛው ቀን እህቴ አይኗ በራ፣ ከህመሟ ተፈወሰች። እኔም ይኸው በእግሬ መጥቼ ለምስክርነት ለደጇ በቅቻለሁ። አመስግኑልኝ ነው የሚለው። አመስግኑለት። የ7 ወር ነፍሰ ጡር ነኝ። ነገር ግን የጉበትሽ በስብሷል ተባልኩ። ሕክምና ቦታ አልጋ ይዤ ነበረ። ድንግል ማርያምን ባለውበት ማጸናት ነበረ። እንዴት ለሆን ነው? አንደኛ ጸንሻለሁ፣ ሁለተኛ በሽታው ከአቅሜ በላይ ሆኗል ብዬ ድንግል ማርያምን ለመንኳት። አንድ ቀይ ሴትዮ በህልሜ መጣ። ነይ ተከተይኝ ብላ ድንግል ማርያም ደጅ ይዛኝ መጣኝ። ገዳሙ ላይ ስደርስ ምግብም እንደ ልብ ይበላለው፣ ጽንሱም በሰላም ይገላበጣል። ክብር ለድንግል ማርያም ይሁን። በሰላም እንደገላገል በጸሎታችሁ አግዙ ብላለች። አመስግኑላት። እኔ እዚህ መድረክ ላይ ቆሞ ሰው ምስክርነት ሲሰጥ ድምፃቸውን ነው እንጂ የምሰማ ማየት አልችልም ነበረ እና መድኃኔዓለም ኧረ ስውሯ ማርያም እኔም ለዚህ ምስክርነት ሻብቂኝ እያለው ጠዋትና ማታ ከዚህ ጸበል 7 ቀን ምናምን ተጠመቅኩኝ።
እዛ ተጠምቄ ሄጄ ወዲያው በሳምንቱ ምናምን ይኸው መሄድ ችዬ ፊታቸው ላይ ቁሜ አመሰግናለሁ። ብላችሁ አመስግኑልኝ። ይኸው ስለቴን ይዤ መጥቻለሁ። አመስግኑለት። ይህ ወንድማችን አይኔ ማየት አይችልም ነበረ። የስውሯ ማርያም ልማጸን መጥቼ ሰዎች ሲመሰክሩ የምሰማው ድምፃቸውን ነበረ። እኔም ድንግል ማርያም ብርሃኔን ብትመልሽልኝ እንደ ሰው አይኔ ብታበሪልኝ አውደ ምሕረትሽ መጥቼ መሰክራለሁ አልኳት። ድንግል ማርያም በሳምንቱ አይኔን አበራችልኝ ነው የሚለው ወንድማችን። እግዚአብሔር የተመሰገነ ይሁንልን። ይቺ የምታዋት ብላቴና እስትንፋሷ ተቋረጠ አስም ነው ተብሎ ያልሄድኩበት ሕክምና የለም። ነገር ግን በስተመጨረሻ እጅ ላይ እንዳለች ታችን የልጄ በተወለደች በ40 ቀኗ ለክትባት ስትሄድ የልብ ክፍተት እንዳለባት የልጄን ተነገራት። የልጄን እስትንፋስ መለሰችልኝ። ክብር ለድንግል ማርያም ይሁን። አመስግኑላለች። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ሆዴ ላይ እጢ ነበረብኝ። ነገር ግን እሱም እያስጨነቀኝ ልጄ ታመመብኝ። የኔን በሽታ ትቼ ልጄን ለማስታመም እመቤታችን ደጅ ይዤ መጣሁ። ድንግል ማርያምን ተማጸንኳት፣ እኔንም ልጄንም ፈወሰች ድንግል ማርያም። ክብር ለድንግል ማርያም ይሁን። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እመቤቴን በግጥም ነው ማመሰግናት። እናቴ እመቤቴ ስውሯ ማርያም ደጅሽን ረግጬ ሰጠሽኝ ሰላም፣ ለውጥን አሳየሽኝ መላ፣ ጊዜም ሳይረዝም ዓመትም ሳይሞላ፣ በምን ቃል ላመስግን አንቺን ላወድስ፣ ፍቅር ተአምር ሁሉን ያንቺ ነስ፣ አስደመምሽኝ እኮ እኔ ኃጥአን፣ ሳይገባኝ አቆምሽኝ ደግፈሽ ዛሬን፣ ስውሯ እናቴ አንቺ እኮ ልዩ ነሽ፣ ለእኔ ያደረግሽው ቃል የማይገልጽሽ፣ ከልጅሽ አስታርቀሽ ዛሬን አቆምሽኝ፣ ጤናዬን ሰተሽ ይኸው ፈወሽኝ፣ የአንቺንስ ውለታ መክፈል አልችልም፣ እንዲያው በደፈናው ላመስግን ዳግም። እመቤቴን አመስግን። የወንድማችን ያጎቴ ልጅ ታማ ሆስፒታል ኢትዮ ጥበብ ሆስፒታል ሲመረመር ኩላሊት ፌል አድርጓል። ዳያሊሲስ መጀመር አለብህ ተባለ። እኔም ያመኝ ነበረ። እኔና ያጎቴ ልጅ ከሆስፒታል ወጥቶ እዚህ ቦታ መጥተን ድንግል ማርያምን ለመናት። ድንግል ማርያም ሁለታችንን ማረችን። ስለቴና አስገብቻለሁ አመስግኑልን የሚለው አመስግኑለት። እህታችን የማህፀን ዕጢ ያለብሽ ተነግሮኝ ነበረ። ሰርጀሪ እንዲሰራ ተነገረኝ። ነገር ግን ድንግል ማርያም ደጅ መጀመሪያ ድረስ ብዬ ድንግል ማርያም ደጅ መጣሁ። እመቤቴ በእምነቷን ፈወሰችኝ። ክብር ለድንግል ማርያም ይሁን። አመስግኑላለች። አመስግኑላት። ይሄ ወንድማችን የሚለው የኪንታሮት ታማሚ ነበርኩ። ድንግል ማርያም ትፈውሳለች ሲሉ ሰምቼ ድንግል ማርያም እንድትምረኝ መጥቼ ደጇን ስረግጥ የረገጥኩ ቀን ከእኔ ተወገደ። ክብር ለድንግል ማርያም አመስግኑልኝ ነው የሚለው። የመጣሁት ከአገው ነው። ድንግል ማርያምን አመስግኑልኝ ብሏል። አመስግኑለት። እህታችን ልቤን ያመኝ ነበረ። ድንግል ማርያምን ስላድኖ ሰው አንጥቶልኝ ድንግል ማርያምን ስላድኖ ልቤ ላይ ሳደገው ድንግል ማርያም ፈወሰችኝ። ክብር ለድንግል ማርያም ይሁን። አመስግኑላለች። አመስግኑ። ኩላሊት ታማሚ ነበርኩ። ጓደኛዬ እዚህ ቦታ ና እንሂድ ብሎ ይዞ ይመጣ። ክብር ለድንግል ማርያም። እዚህ መጥቼ ጸበሏን ጠጥቼ እምነቷን ተሻሽቼ ከኩላሊት ህመም ነፃ ሆኛለሁ። አመስግኑልኝ ነው የሚለው። አመስግኑለት። እኚህ የምትመለከቷቸው አባት ጆሮዬ ላይ አደጋ ደረሰና ለሕክምና የመጣሁት ከጎጃም ነው። ለሕክምና አዲስ አበባ ተላከው። አዲስ አበባ ሕክምና እየተከታተልኩ በነበረበት ሰዓት ከዚህ በኋላ መስማት አትችልም፣ ነገር ግን በመሳሪያ ታግዘህ እንድትሰማ እናደርጋለን ብለው ሪፈር አሉኝ። የመሳሪያ መግዣው ከአቅም በላይ ነው፣ የሚቻል አይደለም። ታዲያ በዚህ ጊዜ ኧረ እንዲህ የምትምር ስውሯ ማርያም ምሕረቷ ቸርነት ከልጇ ቸርነት ምሕረት የምታሰጥ አለች ሲሉ ሰማሁ። ተነስቼ ከአዲስ አበባ እዚህ ቦታ መጥቼ ድንግል ማርያምን ለመንዋል። ክብር ለድንግል ማርያም። ጆሬ ሰማ ነው የሚሉት። አመስግኑላቸው። እግዚአብሔር የተመሰገነ ይሁን። ይህ ወንድማችን የታቀፋት ሕፃን 15 ቀን ሙሉ ሆስፒታል ውስጥ ነበርን። በስተመጨረሻ ልጄ ልትሞት ተቃረበች። ድንግል ማርያምን ለመንኳት። እመቤቴን አልቅሼ ተማጽኜ ልጄ ከሞት ተርፋለኝ በአውደ ምሕረቷ ቆሜያለሁ። ክብር ለድንግል ማርያም ይሁን። አመስግኑለት። ልጅ አልነበረኝም። ሰው ወልዶ ሲስም ወልዶ ሲያቅፍ ቀና ነበረ። ድንግል ማርያምን ተማጽኛት፣ ይሄው የወንድ ልጅ እናት አድርጋኛለች ብላለች። አመስግኑላት። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እነዚህ የምትመለከቷቸው ጥንዶች ባልና ሚስቶች ነን። ከአሁን በፊት ከተጋባን በኋላ ልጅ ለመውለድ 2 ጊዜ ጽንስ ተቋርጦባት ነበረ። እዚህ ቦታ ድንግል ማርያም በቲክቶክ እናውቅ ነበረ። መተን ለመና ድንግል ማርያም የተባረከ ልጅ እንድትሰጭም ብለን ለመናት። ይሄን የምትመለከቱትን ሕፃን ጸንሳ የ3 ወር ጽንስ እንደነበረ ድንገት ታመመች። ክብር
ከዚህ በኋላ ሐኪም ቤት ሄዳ ስትሰራ ሰርጀሪ መሰራት አለብሽ ትርፍ አንጀት ነው ተባለች። ይሄን ሕፃን ነፍሰ ጡር ሆና ሰርጀሪ ተሰራች። እኔም ለድንግል ማርያም ጸሎት አደርግ ነበር። ክብር ለድንግል ማርያም። እሷም ጤና ሆና ይሄ ሕፃን ተወልዶ ለምስክርነት ለደጇ በቅተናል። አመስግኑልን ነው የሚሉት። አመስግኑላቸው። ታችን የልጄ በተወለደች በ40 ቀኗ ለክትባት ስትሄድ የልብ ክፍተት እንዳለባት የልጄን ተነገራት። ለቤተሰቧ ሲነገራት ደነገጥን። ድንግል ማርያምን ግን ተስፋ አደረግኩ። ስጉሯ ማርያምን እመቤቴን ተማጸንኳት። ድጋሚ ሄዳ ቼክ ስትደረግ ምንም አይነት የልብ ክፍተት የለበትም ተብላ ድንግል ማርያም አስተካከለችልኝ ብለዋል። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እቺታችን የወንድሜ ባለቤት ነፍሰ ጡር ነበረች። በዚህ ጊዜ ሐኪም ቤት ሄዳ ስትመረመር ሕፃኑ ጭንቅላቱ ውሃ ቋጥሯልና መጠረግ አለበት አሉ። ቢወለድ ጤነኛ ልጅ አይወለድም ተባለ። በዚህ ጊዜ አልቅሼ ለድንግል ማርያም ነገርኋት። ክብር ለድንግል ማርያም። ጤነኛ ልጅ ተወልዶ 11 ወሩ ነው። ዛሬ ስለቴን ይዤ መጥቻለሁ። አመስግኑልኝ ነው የምትለው። አመስግኑላት።